ሰላም እንደምሰነበታችሁ ውድ ተመልካቾቼ፣ ዛሬ የተገኘሁት ሳሚ ኤሌክትሮኒክስ ነው። ወቅታዊ የዋሽንግ ማሽን እና የኦቭን ዋጋዎችን እንዲሁም አይነታቸውን ወደ እናንተ ምናደርስ ይሆናል። እኔ ረዴት ነኝ። እየተመለከታችሁ ያላችሁት ቅኝት ሚዲያ ነው። ሰብስክራይብ በማድረግ አብራችሁ ቆዩ። ሰላም ደንሽ እግዚአብሔር ይመስገን። እስቲ ዛሬ የት ነው የምንገኘው? በቅድሚያ ራስን አስተዋውቅልንና በቤታችሁ ላይ እቃዎች ነው ያሏችሁ የሚለውን ደግሞ ስለተመልካቾች ነብዩ ይባላል። ኤሊያና ኤሌክትሮኒክስ ይገኛል። እና ኤሌክትሮኒክስ ሲባል የኤሊያና ግራውንድ ፍሎር ከቶሞ ከፊት ለፊት ይገኛል። ሱቃችን የተለያዩ ፕሮዳክቶች አሉ። ፍሪጅ፣ ቲቪ፣ ሁሉም አይነት ኤሌክትሮኒክሶች ስላሉ ዛሬ እንግዲህ መግቢያ ላይ እንደተናገርኩት በተለያየ መልኩ ለተመልካቾች ዋሽንግ ማሽን እና ኦቭን ዋጋዎችን ለመናገር ነው የመጣሁትና ከኦቭን እንጀምርስ ይቻላል? እሺ እንግዲህ የተለያዩ ኦቭኖች አሉ። ኦቭን አሁን ስታንዲንግ ኦቭኖች ናቸው። በተለያየ ሳይዝ እና በተለያየ ሞዴል በተለያየ ብራንድ ይለያያል። ለምሳሌ አሁን 60 በ60 ይባላል። አሁን ይሄ ሳይዝ በአራት ኤሌክትሪክ የሚመጣ ነው። ጋዝም ያላቸው አማራጮች አሉ። ግን በሳይዝ ስለያችሁ 60 በ60 ይባላል። አራት ኤሌክትሪክ ነው አይደለም። 60 በ90ም አለ። በዛ ፕላስ አይሻልም። ያኔ 60 በ60 ይባላል። አራት ኤሌክትሪክ ነው እንደምታዩ። የቦዲው ደግሞ አፒራንስ ነው ያቸው ስቴንለስ ስቲል ይባላሉ። እነዚህ ሲልቨር ናቸው፣ አይጫጫሩም። ሞሮፍ እዚህ ጋር ተተኮረሽ ታሳይልኝ። ይሄ ደግሞ ቅብ ነውና ያው ሲገነፍ ሲጸዳ የመጫጫር ባህሪ ሊኖራቸው ይችላል። ይሄኛው የተሻለ ነው ብዬ አስባለሁ። በተረፈ ደግሞ ከስርም ሌሎች ማብሰያዎች አሉ። የምግብ ማብሰያዎች ናቸው። ከላይ ናቸው። ሁለት አይነት ጥቅም ነው ያለው ማለት ነው። ከላይ ኩክ ለማድረግ ከታችም ዳቦም ፒዛም ምናምን ለመስራት ይጠቅማል። ስንት ነው አሁን ይሄ ዋጋ? ዋጋው ይሄኛው 52000 ብር ነው። 52000 ዴሉክስ ይባላል። 52000 ጥሩ ብራንድ የሚባለው ቆንጆ መካከለኛ ብራንድ የሚባለው መካከለኛ። መልካም። ሌሎች እነዚህ ሁለት ፓትራ አላቸው። ከዘልዚያ ግሪል ፋንክሽን አላቸው። ታቸው እንደ ሰው እንደፈለገው መስራት ይችላል ማለት ነው። ከስርም የተሟላ ዕቃ ነው። ፋን ሲስተም አላቸው ማለት ነው። ስለዚህ ምግቡ አንዱ ፓርት በስሎ አንዱ ፓርት ያለ መብሰል ነገር አይኖርም። ፋን ሲኖረው የተሻለ ነው። ኢምፖርት ናቸው፣ የቱርኮች ናቸው። እነዚህ ወጥቶ መጸዳት ይችላል። እስከ 2 ዓመት ዋስትና አላቸው ማለት ነው። 2 ዓመት ዋስትና አላቸው። በሳይዝም ደረጃ ደግሞ አሁን ሳይዟ ትንሽ አነስ ትላለች። 50 በ50 ትባላለች። ከቤታቸው ጠበብ ብላለ ኪችናቸው አነስ ስላለ የምትመከር ናት። ሳይዙ ቅልብጭ ያለ ነው። በተለያየ ብራንዶች ይገኛል። ዋጋቸው 50 በ50 ቢሆን ከ40,000 ብር ጀምሮ እስከ 50,000 ብር ባለው ሬንጅ አራት ኤሌክትሪክ እነዚህ በጋዝም ሲስተም ይሰራሉ ማለት ነው። ይሄ በኤሌክትሪክም በጋዝም ይሰራል ማለት ነው። ከስርም እንደዚሁ ማብሰያ ያላቸው ያው ፓትራም አሉ። መመዘልያው ፖስተርም ግሪን ፋንክሽን አላቸው። ፉል ኦፕሽን ይባላል። ቆንጆ ናቸው። እዚህ ጋርም ደግሞ ትንሽ ከፍ ያለ ነው። እዚህ ጋርም ደግሞ በዚህኛው ሞዴል በ60 በ60 ሆኖ በፕሌት እና በምድጃና በጋዝ የሚሰሩ ናቸው። እነዚህ ሴንሰር አላቸው። ምንም ለአደጋም ተጋላጭ አይደሉም። የጋዙ አንዳንድ ሰው ስለሚያስፈራ ልጆችም ሰራተኛም ስላሉ ከፈራ ጋዝ ብዙ ሰው ይፈራል። ግን ሴንሰር ስላላቸው ሊኬጃቸውን በጣም ታይት ስለሆነ አደጋ እንኳን የማስደረስ ችግር የለባቸውም። እቺ መጫሪያ ናት። አደጋም ክብሪትም ባያስፈልግ መጫሪያ አለች። ላይተር ናት። ታይመር አላቸው። በምትፈልጊው ደቂቃ ራስሽ አስጀምረሽ ታሽ ምትጂ እንኳን ራሱ ካውንት አድርጎ ሎክ ያደርጋል ማለት ነው። የት ሀገር ብራንድ ነው? እነዚህ ላክስ ይባላሉ። እዚህ ሀገር የሚገጣጠሙ ምርቶች ናቸው። ከዋጋ አንፃር ይቀንሳሉ። አፎርዴብል ፕራይስ ናቸው። ቆንጆ ናቸው። ስንት ነው አሁን ይሄ ዋጋ? ይሄ 45000 ብር ነው። ላክስ ይባላል። 45000 ብር ነው። በተለምዶ እንደነዛ ታችም ራሱን የቻለ ማብሰያዎች አሉ። ራሱን የቻለ ማብሰያዎች አሉ። እንደ አማራጭ አድም ማድረግ ይችላል። ክቧን ፓትራም አድም ማድረግ ይችላል። የሚፈልጉትን ነገር መስራት ይችላል። ሌሎችስ እንግዲህ በጣም ያው ካሉት ውስጥ ውስኖቹ ናቸው እዚህ ጋር ሳምፕል ላይ የምታያቸው። እነዚህም ደግሞ ሚላን ይባላሉ። ስቴንለስ ስቲል ናቸው። ከጣሊያን ሀገር የሚገጣጠሙ ናቸው። እነሱ የተሻሉ ናቸው። እነዚህ የተሻለ የምትለው በደንብ የምልበት ምክንያት አሁን ቆንጆ ነው። ፕሌታቸው አሁን የጣሊያን ፕሌት ስለሚጠቀሙ ቶሎ አይደነዝዝም። ለኩሰሹም ቶሎ የመጋል ባህሪ ስላለው በዛ አንፃር ጋዛቸውም ሴንሰር ስላላቸው በጣም አሪፍ ነው። አደጋ እንትን አይደል? የተሻለ መጫሪያም ፕሌትም ስላለው እና ደግሞ ፋን ሲስተም አሁን ሁለት አይነት ፋን አለ። ዳይሬክት ፋን እና ቱርቦ ፋን ይባላል። በተለይ ከላይ ወጥ እየሰሩ ከታች ዳቦም ቢጋግሩ እኩል ሰዓት ቦዲው ሲሰራ የመጋል ባህሪ ሊኖራቸው ይችላል። የመንዘር ባህሪ ሊኖር ይችላል። ይሄ ነገር
እዚህ ላይ የለም። ዋጋቸው 85 ሺህ ብር ነው። ይሄ 85 ሺህ ብር ነው ማለት ነው። ዋስትና አላቸው። ዋስትና አላቸው። መለዋወጫም አላቸው። ዋስትናም እስከ 5 ዓመት ዋስትና አላቸው። ቆንጆ ነው። በጣም ረጅም ጊዜ የሚባል ነው ዋስትናው። አዎ የካምፓኒ ዕቃ ስለሆነ ዋስትና አላቸው። እዚህ ዴልታ ይባላሉ። ከለራቸውም ያው ለካቢኔት ለየት ያለ ነው። ያምራል። ኪችን ካቢኔት ላይ ራሱ ቢደረግ ማሽ የሚያደርግ ይመስላል። አሪፍ ነው። ብዙ ከስተመሮች ወደውት የሚይዙት ነው እነሱ። እነዚህም እንደዛኛው ነው ያለው። እነዚህም እንደ አማራጭ 4 ኤሌክትሪክም በ2 ጋዝ በ2 ኤሌክትሪክም ይገኛሉ። በተመሳሳይ ፉል ኦፕሽን ናቸው። ታይመርም አላቸው። ቴምፕሬቸራቸውንም አድጀስት ማድረግ ይቻላል። ፉል ኦፕሽን የሚባሉ ናቸው። በታችም በሚፈልጉበት አማራጭ ሁሉም አይነት እቃዎች አሉ። እስከ 3 ዓመት ዋስትና አላቸው። የቱርክ እቃዎች ናቸው። የቱርክ እቃዎች ናቸው። ዋጋቸው ደግሞ እነዚህ 53 ሺህ ብር 53 ሺህ ብር ናቸው ማለት ነው። ሌሎች ያልተመለከትናቸው ኦቭኖች አሉ። ሌላ ደግሞ ሳይዙ ከፍ ያለ አሁን እነዚህ 50 በ50 እና 60 በ90 የሆነ ደግሞ አለ። እኔ ላሳይሽ። ለትላልቅ ቤቶች ሊሆኑ የሚችሉ ማለት ነው። ለትላልቅ ቤቶች አሁን ይሄ 60 በ90 ይባላሉ። ሳይዛቸው ለትልቅ ቤትና ለኮሜርሻል ፐርፐዝ ይሆናሉ። ለንግድ ቤቶች 4 ጋዝ 2 ኤሌክትሪክ ነው ያላቸው። ቦዲያቸው ስቴንለስ ስቲል ስለሆነ አይጫጫርም። በሲልቨር ናቸው። እነዚህ ጋዝ ብዙ ነገር ጥደው መስራት ይችላሉ። ሴንሰርም ስላለው ምንም ራሱ አደጋማ የሚያስከትል አይደለም። እነዚህን አድርጎ እዚህ ላይ ጥዶ መጠቀም ይችላሉ ማለት ነው። 4 ጋዝ አላቸው። ከታች ደግሞ እዚህ ጋር በ60 ሳይዝ ኦቨን ሲኖረው እቺ ደግሞ ሲሊንደር ማስቀመጫ ናት ማለት ነው። ሲሊንደሩን ቦታ አይዝም። ይሄን ደግሞ ምግብ እየሰሩ እዚህ ጋር ሌላ ነገር አክሰስ ማድረግ ይችላሉ። እነዚህ ዋጋቸው 100 ሺህ ብር ነው። 100 ሺህ ብር ነው። ጥቅማቸውም ሰፋ ይላል። ሎፍራቴል ይባላል። ለጣሊያን ዕቃ ነው ማለት ነው። ከሞላ ጎደል የተለያዩ ኦቭኖች አሉ። የዋጋ ሬንጅ ለመናገር ያክል 60 በ60 ከ45 ሺህ ብር ጀምሮ እስከ 100 ሺህ ብር ባለው ሬንጅ ውስጥ በተለያየ ብራንድ እና ዝቅተኛው 45 60 በ90 ደግሞ ዋጋቸው ከ75 ሺህ ብር ጀምሮ እስከ 130 ሺህ ብር ባለው ሬንጅ ውስጥ የተለያየ እቃዎች አሉ። እኛ እንደ ከስተመሩ እንደ ዋጋውና እንደ እቃው ጥራት ከስተመርና ሳንት ማስተናገዳለን። እንግዲህ እንደ ኦቭን እንግዲህ ብዙ አማራጮች ነው ያሉት። እኛ በጥቂቱ ነው የተመለከትነው። አሁን ደግሞ እስቲ የዋሽንግ ማሽኖችን እንመልከታለን። እሺ ደግሞ ኦቭኖችን ከዚህ ቀደም ኦቭኖችን አይተናልና አሁን ደግሞ ዋሽንግ ማሽኖችን እንመልከት። ምን አይነት አማራጮች አሏችሁ? ዋጋው ስንት ነው የሚለውን ደግሞ ዘርዘር አድርገን እንቀራለን። እሺ በማጠቢያ ደግሞ ስንመጣ ማኑዋል እና አውቶማቲክ ይባላል። እዚህ ጋር የምናያቸው በሁሉ ማኑዋሎች ናቸው። እንግዲህ የተለያየ ብራንድ ነው። ፊት ለፊት ያው ኤልጂ ያለ 16 ኪሎ ነው። 16 ኪሎ ናቸው። እንግዲህ ቆንጆ ናቸው። ምን ያህል ኳሊቲ ነው? ኤልጂ ቆንጆ ነው። አቅም ላለው ሰው ኤልጂ ሪከመንድ አደርጋለሁ። አሪፍ ናቸው። ይዘፈዝፋሉ። እነዚህ ታይመር አላቸው። ዘብዝፎ ማጠብ ይችላሉ። እነዚህ ሮላ ጥርስም ስላላቸው በደንብ የተሽከረከሩ የእጅ ማሸትን በደንብ የመቀነስ አቅም አላቸው ማለት ነው። ባለ 2 ሞተር ሲሆናቸው ፓምፕም አላቸው። ገፍቶ የመድፋት አቅም ይኖራቸዋል ማለት ነው። ብዙ የ85% አይደል በደንብ ነው ያሳርፍሻል። እድሜም አላቸው። እስከ 4 ዓመት ዋስትና አላቸው። 4 ዓመት ዋስትና ነው። እስከ 85% የማድረግ አቅም አላቸው። ስንት ነው ዋጋቸው? እነዚህ 110 ሺህ ብር። 110 ሺህ ብር ጥሩ የሚባለውን ብራንድ ነው ከቤቱ ኤልጂ ቆንጆ ብራንድ ነው። ሌሎችስ እንደ አማራጭ ደግሞ ማለት ይችላል። ለምሳሌ እዚህ ጋር 16 ኪሎ ኦርቢት ይመስለኛል። ኦርቢትም ቆንጆ ነው። አሪፍ ቆንጆ ነው። ጃፓን እቃዎች ናቸው። እስከ 3 ዓመት ዋስትና አላቸው። ሲታዩም ያምራሉ። ይዘፈዝፋሉ። ፓምፕም አላቸው። በተለያየ የማሸት አቅም ስለመጡ ስትሮንግም ኖርማልም ሶፍትም እያደረጉ በልብሱ አይነት ራሳቸው ናቸው አጀስት የሚያደርጉት ማለት ነው። አንድ ላይ ሁሉም የልብስ አይነት ሁሉም ስለማይገባ ቲሸርቱን ለብቻ ጂንሱን ለብቻ ስለምታስገቡት የልብሱን አይነት መርጦ በምትፈልጉት ደቂቃ አጥቦ ዘብዝፎ ይጨርሳል። መጨመቂያ ቤት ተማሪ ስለሆነች ስንት የሚባል ኪሎ ስንት ነው? አሁን 16 ኪሎ ናቸው። በ14ም በ12ም አማራጭ አላችሁ ብዙዎቹ። አነስ በሚለው አለ። አሁን ይሄኛው ዋጋው 68 ሺህ ብር 68 ሺህ ብር ናቸው። 14 ኪሎ ደግሞ 52 ሺህ ብር ይቀንሳል። ኪሎ ሲቀንስ ዋጋው ይቀንሳል።
ዋናው ነገር ግን ጥንካሬው ነው። የልብስ ማጠቢያ ማሽኖች ደግሞ ከቤት ውስጥ ባሻገር ለንግድም ይሆናሉ፣ ለስራም ይሆኑም ደግሞ አለ። ለስራ ሞሮፍ ሲሆን ደላላቱ እነዚህ ለስራ ሲሆን ሞሮፍ ቀኑን ሙሉ መፍጋት ወይ ደግሞ ቀን በቀን ማጠብ ስለሆነ የሞተር ጉልበታቸው ይለያያል። ለኮሜርሻል ፐርፐስ ተብሎ የሚመጡ አሉ። ብዙ ጊዜ በ20 ኪሎ እዛ ጋር አላሳሻለሁ። ሳይዛቸውም ሰፋ ይላል። ሞሮፍ ልብስም ኮምፎርትም የማጠብ ጉልበታቸው አሪፍ የሆኑ ለስራ የሚሆኑ እቃዎች አሉ። በጣም ለዚህ ለቤት ውስጥ እነዚህ ለሆም ፐርፐስ የምንጠቀመው ናቸው። እነዚህም በተለያየ ሞዴል ደግሞ ኦርቢት አለ። ይህም ተመሳሳይ ሳይዝ ነው። አዲሽናል በከለር አማራጭ ብቻ ሳይሆን የሞተር ጉልበታቸው ይለያያል። ይሄኛው አዲስ የመጣ ነው ባለ 3 ሞተር የሚባለው። ይሄ ደግሞ ባለ 2 ሞተር ናቸው። ባለ 2 ሞተር ናቸው። 16 ኪሎ በብዙ አማራጭ አለ። ከሚኒመም ከ55 ሺህ ብር ጀምሮ ኤልጂ ነው ትልቁ እስከ 110 ሺህ ብር ባለው ሬንጅ ውስጥ 16 ኪሎ ማኑዋል ማጠቢያዎች ይገኛሉ። እንደየማሸት ዋጋው ተመሳሳይ ነው አይደለም፣ ይቀንሳል። ይሄ እስከ 63 ሺህ ብር እስከ 63 ሺህ ብር ይሸጣሉ እነዚህ ማለት ነው። ሌላም ደግሞ እንደ አማራጭ ደግሞ እዚህ ማለት ሮሌክስ ይባላሉ። ሌላ ብራንድ ነው። ወይም ደግሞ የቻይና ብራንዶች ናቸው። ማኑዋል ሲባል ብዙ ጊዜ ምንድነው ውሃ ከላይ ዳምፕ ማድረግ ከውሃ ጋር ሳናገናኘው ውሃ በራሳችን የጨምር ልናጥብ የምንችልበት ነው። አጠቃቀማቸው ሁሉም ተመሳሳይ ነው። የሚለያየው እድሜው፣ ኳሊቲው፣ የማሸት ጉልበቱ ነው እንጂ ሁሉም ተመሳሳይ ሳይዝ እናንተ ብቻ ነው። ዞሮ ዋሽ ታይመር አላቸው። የልብስ አማራጭ መድፊያና ይሄ ደግሞ የመጭመቂያ ሰዓቶች ናቸው። አብዛኞቹ ከ85 እስከ 80% የማድረቅ አቅም አላቸው እነዚህ ማለት ነው። ማኑዋሎቹ ውሃ ምናምን በሌለበት ሰዓት ኮንዶሚኒየም ላይ ውሃ ችግር ያለበት ቦታ ላይ የሚመከሩ ናቸው። ምክንያቱም ኤኒ ታይም ከላይ ውሃ ጨምሮ አጥቦ ሳሙናን ጨምሮ ውሃ ዳይሬክት መገናኘት የለበትም ማለት ነው። አውቶማቲክ የሚለዩት ለዛ ነው። መልካም። ስንት ነው እነዚህ ዋጋቸው? ሮሌክሱ እስከ 60 ሺህ ብር ናቸው። ስለ ስራ ቅድም ለኮሜርሻል ያልሽኝ እነዚህ ናቸው። ተለቅ ይላል በጣም። ሳይዛቸውም ትልቅ ነው። 20 ኪሎ ናቸው። 20 ኪሎ እነዚያው ለስራ የምናስመጣቸው ናቸው። ለስራ እንደሆነ መጠን ደግሞ ጉልበታቸው በደንብ ውስጣቸውም ሰፊ ነው። ሞሮፍ ተለቅ ያለ ነገር ለማስገባት ይመቻቸዋል ማለት ነው። የት ብራንድ ነው? እነዚህ የኮሪያ ብራንዶች ናቸው። ኮኒኮን ይባላሉ። ኤር ድራይ ስላላቸው በደንብ ያደርቃል። በጣም ትልቅ የሚባል ነው። ያው ሳይዙም ትልቅ ነው። ለኮሜርሻል ስለሆነ እንግዲህ ጥሩ አማራጭ ነው። ለስታርታፕ ካምበር ቤት ሲከፍቱ ተለቅ ያለ ጉልበቱም አሪፍ ነገር ቢሆን ሞሮፍ የተሻሉ ናቸው። እንደዚሁም ደግሞ የፕሮሞሽን ፕሮዳክቶችም አሉ። አዲስ የካምፓኒ መጡ አሉ። እንደነዚህ ተለቅም ብለው 16 ኪሎ አማራጮች አላቸው። ያው ይሄ ለቤት የሚመጣ ነው፣ ያለ ኮሜርሻል ፐርፐዝ ነው። እነዚህ እስከ 60 ሺህ ብር የተሸጡ ይገኛሉ። ፔይንግ ይባላሉ። እስከ 3 ዓመት ዋስትና አላቸው። ስለ ማኑዋል ማጠቢያ ጠቅላላ አድርጎ ለማስረዳት እንግዲህ ለሆም ፐርፐዝ የሚጠቀሙ ከሆነ የሞተሩ ቆንጆነት በተለይ እያጠቡ አንድ ሴም ታይም መጭመቅ እንዲችሉ መጭመቂያና ማጠቢያ የተለያየ ሞተር ኢንዲፔንደንት ቢሆን የተሻለ ነው። ይሄንን አይተው ፓምፕም ያለው ገፍቶ እንዲደፋ ቢሆን የሞተር ታይፑንም ቼክ አድርገው ኢምፖርት ሊሆነ ቆንጆ ይገዙ እንላለን። የተለያየ አማራጭ ስላለ የተሻለውን ደግሞ እኛም ሰጀስት እናደርጋቸዋለን። መልካም። አሁን እነዚህ ዋጋቸው ስንት ነው? የኮሜርሻሉ የዚህኛው የኮሜርሻል ፐርፐዞቹ ከ75 ሺህ ብር ጀምሮ እስከ 120 ሺህ ብር በ20 ኪሎ 16 ኪሎ ደግሞ ይሄ 60 ሺህ ብር ነው የሚሸጠው። ሲመጣ ያው ድርድር ይኖረዋል። አሁን ደግሞ እንደዚህ ዋሺንግ ማሽን ሆኖ ደግሞ አውቶማቲክ ወይም ደግሞ ራሳቸው በዲጂታል የሚሰሩ ማኑዋል ሳይሆን ከቧንቧ ጋር ዳይሬክት አገናኝተን እንጠቀምባቸው የምንችሉት ዋሺንግ ማሽኖች ናቸው። እዚያም ፍሮንት ይባላሉ። በተለያየ ሳይዝ እና በተለያየ ብራንድ አማራጮች አሉ። ለምሳሌ 7 ኪሎ ነው ሶናሺ ይባላል። ይሄ ለወንድ ላጤዎች ብቻቸውን ቢሆኑ በደንብ ውስጧ ማነስ ስለምትል ጉልበቷ በጣም አሪፍ ቢሆንም ሳይዟ አነስ ትላለች ይሆናሉ። ግን ያው የቧንቧ ዳይሬክት ስለሚገናኝ ከኋላ ጋር ተጠቃቀሙ። እንደዛ ነው። ሳሙና ወይ ደግሞ ዲተርጀንታችን በዚህ ጨምረን ቆንጆ ነው በጣም። ከዚህኛው እንግዲህ የተሻለ ጉልበት ቆጣቢ ይመስለኛል ይሄኛው። በደንብ ውሃ ካለ አማራጭ ውሃ ብቻ ልብስ አስገብቶ የልብሱን አይነትና ቴምፕሬቸርም የውሃ እና ታይመሩን አጀስት ብቻ አድርጎ ፕላይ በማለት ራሱ አጥቦ አለቅልቆ ጨምቆ ይሰጠናል ማለት ነው። ስንት ነው ነው ዋጋው? እቺ ዋጋዋ ደግሞ 80 ሺህ ብር ትባላለች። 80 ሺህ ብር ነው። አውቶማቲክ ናት። 7 ኪሎ ብራንድ ነው። ሶናሽ ቆንጆ ብራንድ ነው። ከፍ ደግሞ ካለን ደግሞ በተለያየ 10 ኪሎ ደግሞ እዚህ ጋር አለ።
እዚህ አሪፍ የኮሪያ እቃዎች ናቸው። ኔክሰር ይባላሉ። በተመሳሳይ ናቸው። እዚህ ደስ ለየት የሚያደርጋቸው ስቲመርም አላቸው። ስቲም አድርጎ ሳይጨመድድ ኦልሞስት የማድረቅን ያክል አድርጎ ይሰጠናል ማለት ነው። 10 ኪሎ ነው። ዘመናዊ የሚባል ነው ይሄኛው። አሁን ዲጂታል ናቸው። እዚህ ጋር ታች ናቸው። ቴምፕሬቸሩን፣ ስፒዱን፣ የውሃውንም ቴምፕሬቸር አማውንቱንም ጨምሮ ዋናው ነገር እዛ ጋር እንደ ማኑዋሎቹ ኖርማል ስትሮንግ እንደምታያቸው እዚህ ጋር ደግሞ የልብስ አይነቶችን ሰጀስት ማድረግ ይችላል። ለምሳሌ ጃኬት ሲሆን ቤቢ ኬር፣ ውል፣ አንደርዌር የልብሱን አይነት እዚህ ጋር ኢዝሊ በመምረጥ የውሃ አይነቶቹን ሁሉ ነገር መርጦ ላስ ማለት ነው። ቆንጆ ነው በጣም። ስንት ነው ነው ዋጋው? ዋጋው ይሄ 120 ሺህ ብር ማለት እያንዳንዱ 3 አመት ጋራንቲ እንሰጣለን ማለት ነው። 3 አመት ዋስትና አላቸው እንሰጣቸዋለን ማለት ነው። ከፍ ደግሞ ለማለት እነዚህ ሚዲያ ይባላሉ። 12 በ8 ነው። እነዚህ ለየት የሚያደርጋቸው ከነዛ እነዚህ ድራየርም አላቸው። አድርቆ ነው የሚሰጠው ማለት ነው። እዛ የመጭመቅ ነው እስከ 80% እንደዛ የሚባል ነው የማድረቃቸው። ይሄኛው በደንብ አድርቆ ይሄ ደግሞ አድርቆ ብቻ ይሰጥሻል። አሪፍ ብራንድ ነው። ሚዲያ ቆንጆ ብራንድ ነው። የቻይና የሚታወቅ ብራንድ ነው። እድሜም አላቸው። እስከ 10 አመት ዋራንቲ አላቸው ማለት ነው። ሳይዙ በጣም ከፍ ነው። እንደምታዩት ሰፊ ነው። ለፋሚሊ ለቤተሰብ መሆን ይችላል። እስከ 10 አመት ዋስትና አላቸው። አጠቃቀማቸው ተመሳሳይ ነው። ሁሉ ነገር አድጀስት አድርጎ ኩዊክ ዋሽም አለው። ታይመር ሁሉን ተገጥሞ የተለያየ አማራጭ ስላላቸው ልብስ አድርቆ ቴምፕሬቸር አድጀስት አድርጎ ድራይ አድርጎ ይሰጠናል ማለት ነው። ፓወር በተንና ፕሌይ እና ፖዝ በተን አላቸው። ስማርቲንግ ናቸው። 10 years ዋራንቲ አላቸው። 150 ሺህ ብር ነው እነዚህ ዋጋቸው። 150 ሺህ ብር ነው። ለፋሚሊ በደንብ ይሆናል ብዬ አስባለሁ። በደንብ ነው። ሌላ ደግሞ ወደ ሁለተኛው አውቶማቲክ ስንመጣ ደግሞ እነዚህ ቶፕ ሎደር ናቸው ማለት ነው። ስቲል አውቶማቲክ ሆነው የሚለዩት እነዚህ ከፊት ለፊት ነው። እዚህ ከጎን ከላይ ሳይዙን ትልቅ ይመስላል። ሳይዛቸው ስንት ኪሎ ነው? 16 ኪሎ ናሽናል ይባላል። ብዛት ቤተሰብ ላለበት ምንድነው ከሌሎች ለየት የሚያደርጋቸው ፊቸር? ለየት የሚያደርገው የፖዚሽን አለዋወጥ ነው። ያ ከጎን ያው ከላይ ሲሆን ነው። ለምታዩ ውስጣቸው ስቴንለስ ስቲል ነው። በደንብ የማሸት እዚህ ፊልተርም አላቸው። አስፈራቆ ጨምረም ይችላል። ውሃን በዚህ ማስገባት አይሚን ሳሙና ልብሶች በዚህ ነው የሚያስገቡት። ስንት ነው እነዚህ ዋጋቸው? ዋጋቸው እነዚህ እስከ 95 ሺህ ብር 95 ሺህ ብር ናቸው። እንደ ሳይዛቸው ዋጋቸው እየጨመረ የሚሄድ ነው። ከፍሮንቶቹ ቶፖቹ የሚለዩት ምንድነው? እነዛ ውሃ ከጠፋ ያው አክሰስ ማድረግ ይከብዳል። ይሄ ግን ስቲል አውቶማቲክ ሆኖ ከቧንቧ ጋር ተገናኝቶ ውሃ በሚሄድበት ጊዜ ከላይም ውሃ ጨምሮ ዋተር ሴንሰር ስላላቸው ሴሚ አውቶማቲክ ይባላል። እንደ ማኑዋልም መገልገል እንችላለን ማለት ነው። ራሳ መብራት እንትን ውሃ ባይኖር ከላይ ውሃ ጨምረን መገልገል እንችላለን። ይሄ ያው ውሃም ለሚሄድበትም ለማይሄድበትም እንደ አማራጭ መጠቀም የሚችሉት ኳሊቲ ናቸው። የተለያየ ብራንድ አለ። አሁን እዚህ ጋር የተወሰነ ሳምፕል ነው ያለው። አሪስተን፣ ኤልጂ፣ ሳምሶንግ አሉ፣ ብዙዎቹ አሉ። ይሄ ደግሞ ፖፑላር ይባላል። 20 ኪሎ ነው። ትልቅ ነው። ይሄኛው ደግሞ በደንብ ዲጂታል ነው። ኮሜርሻል ላይ በደንብ ዲሰጀስት የሚሆነው ለኮሜርሻል ፐርፐዝ ላይሆን ይችላል። ማለት ለመናገር አሉ ለተሻሉ በ20 ኪሎ ሆኖ በደንብ ጉልበት ያላቸው ለኮሜርሻል እነዚህም ጥሩ ናቸው። 20 ኪሎ ግን ለኮሜርሻል ፐርፐዞች አሉ። ይሄም ሰፊ ነው። በጣም ሰፊ ነው። ቆንጆ ነው። በጣም እንግዲህ ቆንጆ ናቸው። እነዚህ ሳይዛቸውም ሰፊ ነው። እንዳልኩሽ ሴሚ አውቶማቲኮች ናቸው። ከቧንቧ ጋር ዳይሬክት በማገናኘት ውሃን በሚጠፋበት ጊዜ ከላይም በመጨመር ሴሚ አውቶማቲኮችን መጠቀም እንችላለን ማለት ነው። ለተለያየ ብራንድና አማራጮች አሉ ማለት ነው። ስንት ነው? ይሄ ዋጋው 110 ሺህ ብር 110 ሺህ ብር ናቸው። በ20 ኪሎ ከ100 እስከ 150 ባለው ሬንጅ ውስጥ አሉ። በ16 ኪሎ ደግሞ ቶፕ ሎደሮች ከ90 ሺህ ብር እስከ 130 ሺህ ብር ባለው አማራጭ አለ ማለት ነው። ብዙ ጊዜ 12 ኪሎ ነው ለፋሚሊ ቤት የምንሸጣቸው ነው ስቶፖቹ። ኢዝ ድራየር አሉ ማለት ነው። የተለያየ ብራንድና አማራጭ ስላለ ዋጋን በዲስካውንት በምንችለው አቅም ቀንሰን ከስተመራችን ያው በብዙ አማራጭ ነው ያለው የልብስ ማጠቢያ እንግዲህ በሁለቱም መንገድ። መልካም እንግዲህ እስካሁን ያው ኦቨኖችንም ልብስ ማጠቢያዎችንም አይተናልና እነዚህን እቃዎች ደግሞ ለቤት ውስጥ በጣም አስፈላጊ የሚባሉ እቃዎች ናቸው። መግዛት ለሚፈልግ ሰው ደግሞ አድራሻችሁንና ስልክ ቁጥሩን እስኪ እነዚህ ነገር። እሺ እንግዲህ አድራሻችን ኤሊያና ሞል ግራውንድ ስር ናም ኤሌክትሮኒክስ ይባላል። ከቶሞካ ኮፊ ፊት ለፊት ባለው መግቢያ ውስጥ ነው። ኤኒ ታይም ትልቅ ሱቅ ነው። ያንስ ሪቪው ስለምታደርጉት ስልካችን ደግሞ 0911 ወይ ደግሞ 0919785259 ወይ ደግሞ ከታች ዲስክሪፕሽን ሁለት ስልክ እናስቀምጣለን። ደውለው መምጣት ይችላሉ፣ ያገኙናል። እንግዲህ መልካም እንግዲህ እነዚህ ኦሪጂናል እቃዎች እኛ በጊዜ እጥረት
ሁለቱን እቃዎች ብቻ ነው ያሳየነው። እናንተ ደግሞ ፍሪጅም ቴሌቪዥንም የተለያዩ ኤሌክትሪክስ እቃዎች አሏችሁና ሁሉንም መርጠው እንዲገዙ መልእክታችን ነው። ለሰጠን መረጃ እጅግ አድርገን እናመሰግናለን።